ዩቲዩብ ቻናል ተከታዮቼ እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቻናሌ ቤተሰብ ሁኑ እያልኩኝ ሀሳብ አስተያየታችሁን እንግዲህ በኮሜንት ላይ አስቀምጣለሁኝ። ይህ ቪዲዮ ለሌሎችም እንዲዳረስ ሰብስክራይብ፣ ላይክ፣ ሼር በማድረግ አድርሱልኝ እላለሁኝ። እንግዲህ የዛሬ ፕሮግራሜ ደግሞ የኑባ ሺያ በተር ለቆዳችን የሚሰጠውን ጥቅም ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ እንግዲህ አብራችሁን ቆዩ እላለሁኝ። የኑባ የሺያ በተር እንግዲህ 100% ተፈጥሯዊ ፕሪሚየም ያለው ሲሆን እርጥበታማ ሲሆን ቆዳንና ፀጉርን በጥልቀት የሚያርስ እንዲሁም ደግሞ የቆዳ የመለጠጥ ችሎታን የሚያሻሽልና ድርቀትን የሚያክም ነው ማለት ነው። ይህም በቫይታሚን ኤ እና በቫይታሚን ኢ የበለፀገ እንደ ኤግማ ያሉ ሁኔታዎችን ለማስታገዝ ጸረ ብግነትን እንዲሁም ደግሞ ጥቅሞችን የሚሰጥ ነው ማለት ነው። እንዲሁም ጠባሳዎችን ወይም ደግሞ የመለጠጥ አይነት ምልክቶችን ይቀንሳል እና ወጣትነትን እንዲሁም አንጸባራቂ ብርሃንን ይጨምራል ማለት ነው። የኑባ ሺያ በተር እንግዲህ ለቆዳው የመጠቀም ጥቅሞቹን በምናይበት ሰዓት ማለት ነው። የኑባ ሺያ በተር ዋና ጥቅሞቹ እንግዲህ የሚከተሉት ያካትታል ማለት ነው። አንደኛ እንግዲህ ጥልቅ እርጥበትንና እርጥበታማነትን የመጠበቅ ችሎታ አለው። ይህም ስንል ደረቅ ቆዳን ለማለስለስና ለስላሳ በማድረግ ቀኑን ሙሉ እርጥበትን ለመስጠት እንደ ጥሩ ሆኖ የሚሰራ ነው ማለት ነው። የኑባ ሺያ በተር ማለት ነው። ሁለተኛ የቆዳ መከላከያ ነው። ይህም ማለት የበለፀጉ ፋቲ አሲድ ወይም ኦላይክ ሲትሪክ እንዲሁም ኑራይክ ያሉ የቆዳውን የተፈጥሮ መከላከያ ጭንቀቶች ላይ የሚከሰቱትን በማጠናከር እንግዲህ ጥሩ ውጤትን ይሰጥልናል። ሶስተኛ ጸረ ብግነት ባህሪያት ያሉት ሲሆን ይህም የቆዳ እብጠትን፣ ብስጭትን እና እንደ ኤግዜማ ያሉ ሳይሮሲስን ያሉ ሁኔታዎችን ለመቀነስ ይረዳል ማለት ነው። በአራተኛ እንግዲህ የጸረ እርጅናና ለቆዳው ጥሩ ፍካትን የሚሰጥ ነው። ይህም ነፃ ራዲካል የሚዋጉ ኮላጅንን ለማምረት እና ጥሩ የሆኑ ቆዳዎች ውበት እንዲኖራቸው እንዲሁም ደግሞ የተለያዩ መስመር ያሉ ነገሮችን ከቆዳችን ላይ የሚቀንሱ አንቲኦክሲዳንትስ ወይም ቫይታሚን ኤ እና ኢ በውስጥ ይዟል ማለት ነው። አምስተኛ እንግዲህ የጠባሳና የመለጠጥ ወይም ደግሞ የማርክ አይነት የቅነሳን በማድረግ የሚረዳ ነው ማለት ነው። ይህም የሚጠፉ ጠባሳዎችን፣ ጥቁር ነጠብጣቦችን እና የመለጠጥ ምልክቶችን በማጥፋት እንግዲህ ይረዳል ማለት ነው። ብዙውን ጊዜ የቆዳ የመለጠጥ ችሎታን ለማሻሻል ይጠቅማል ማለት ነው። ስድስተኛ እንግዲህ ፀጉርን መንከባከብ ከሚሰጡት ጥቅሞች ውስጥ ነው ማለት ነው። ይህም ስንል ፀጉርን ይመግባል፣ ፀጉርን በማጠጣት ወይም ደግሞ እርጥበትን በመስጠት እንዲሁም ያለሰልሳል፣ አጠቃላይ ጤንነቱን ያሻሽላል። ሌላው እንግዲህ በሰባተኝነት ሁለገብነት ያለው ነው። ይህም ስንል ለሁሉም የቆዳ አይነቶች ተስማሚና በፊትና በሰውነት ላይ በተለይም ለደረቅ አካባቢዎች ጥቅም ላይ ሊውል ይችላል ማለት ነው። የኑባ ሺያ በተር በተለምዶ እንደ እርጥበታማነትን ጥቅም ላይ ይውላል ማለት ነው። ከፍተኛውን ለመምጠጥና እርጥበትን ባለው ቆዳ ላይ ይተገበራል ማለት ነው። ኑባ ሺያ በተር እንግዲህ በጣም ጥሩ ጥቅሞችን እንደሚሰጥ ነግሬያችኋለሁ። እንግዲህ ይህም የጎንዮሽ ጉዳቶችን ስንጠቀም ጥቅሞቹን የጎንዮሽ ጉዳቶችም እንዳሉት ይታወቃል። ይህም ማለት አጠቃቀማችን እንዴት ነው? ስንጠቀም አጠቃቀማችን በቆዳችን ላይ ጠዋትና ማታ ነው። ይህም ለእግራችን፣ ለቆዳችን እንዲሁም ለፀጉራችን የሚሆን ለፊታችን የሚሆን ስለሆነ የምንጠቀመው ጠዋትና ማታ ነው ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ የኑባ ሺያ በተርን ስትጠቀሙ አጠቃቀሙን ማወቅ አለባችሁ ማለት ነው። የጎንዮሽ ጉዳቶቹን በማሰብ ማለት ነው። ማለትም የተለያዩ ነገሮችን በማጠቃለል ማለት ነው። ደረቅ ቆዳን ለማራስ፣ ሰውነትን ለማለስለስ እና የቆዳ ብርሃንን ለማሻሻል ፍጹም በተጨማሪ ለፀጉር እንክብካቤና ቆዳ ደረቅነትን ለመጠበቅ ጥቅም ላይ ሊውል የሚችል 100% የሚሰራ ስለሆነ ይህም አጠቃቀማችሁን ማወቅ አለባችሁ ማለት ነው። ጠዋትና ማታ
በመጠቀም እንግዲህ ለውጡን ታያላችሁ። በፊታችሁ ቆዳ ላይ፣ በፀጉራችሁ ላይ፣ በእግራችሁ ላይ፣ በእጆቻችሁ ላይ መጠቀም ትችላላችሁ ማለት ነው የኑግ ሻያ በተርን። ስለዚህ አጠቃቀሙ እንዴት ነው የሚለውን ማወቅ አለባችሁ ማለት ነው። ውድ የቻናል ቤተሰቦች እንግዲህ የኑግ ሻያ በተር ጥቅሞቹን ዘርዝሬላችኋለሁ። የጎንዮሽ ጉዳቶች ምን እንደሆኑ ገልጬላችኋለሁ። እንግዲህ ይህ የኑግ ሻያ በተር ኦሪጅናል እና ፌክ ኦሪጅናል እና ፌኩን መለየት አለባችሁ። ምክንያቱም ተመሳስሎ የመጣ ፕሮዳክት ስላለ በሱ ምሳሌ ይሄንን መለየት አለባችሁ። የኑግ ሻያ በተር ኦሪጅናሉ እንግዲህ በጣም ግልጽ ሆኖ የሚታይ ነው ጽሁፉ። እንዲሁም ያኛው ደብዘዝ ብሎ ፌኩ ደብዘዝ ብሎ የሚታይ ነው። በላዩ ላይ የምትታየው ምስልም እንግዲህ በጣም ሙሉን ድምቅ ብላ የምትታይ አይነት ሲሆን ያኛው ፌኩ ግን ደብዘዝ ብላ የምትታይ አይነት ስሜት አለው ማለት ነው። ውድ የቻናል ቤተሰቦች እንግዲህ ኦሪጅናሉን በመግዛት በመጠቀም ይህንን እንዳለ የነገርኳችሁን ለውጡን ማየት ትችላላችሁ ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣው ፕሮግራም ይሄን ይመስላል። በቀጣይ በሌላ በስኖ ፕሮግራማችን ከሌላ ፕሮግራም ጋር እስከምንገናኝ ለዛሬ እንግዲህ በዚያው አበቃለሁኝ። ሰላም ሁኑልኝ።